ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለባቸው ሰበርና ልዩ ልዩ መረጃዎችን ይዘን ቀርበናል። እንደተለመደው ሁላችሁም ቪዲዮ ላይክ አድርጋችሁ እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን፣ እንዲሁም ለዚህ ታላቅ የዩቲዩብ ቻናል አዲስ ሲሆናችሁ ደግሞ ሁላችሁም ዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቅድሚያም ለዛሬ ያዝናቸውን ከሀገር ውስጥና ከውጭ ዋና ዋና መረጃዎችን በማስታወቅ እንጀምር። የህወሓቱ ከፍተኛው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ወደ ኤርትራ በማቅናት ከኢሳያስ አፈወርቂ ጋር ተገናኝተው ስለ ጦርነቱ መምከራቸው ተገለጸ። በዋሽንግተን ዱለስ ኤርፖርት ከኢትዮጵያ የቅመም ምርቶች ውስጥ ተሸሽጎ የተላከው 63 ኪሎ ግራም ጫት በቁጥጥር ስር መዋሉ ታወቀ። የኢትዮጵያን ሉዓላዊነትን ለማስጠበቅ የሚሰጣቸው ማንኛውም ግዳጅ በብቃት ለመወጣት ዝግጁ መሆናቸውን የኢፌዴሪ መከላከያ ሰራዊትና ከፍተኛ የጦር ጄኔራሎች አስታወቁ። የኢትዮጵያ መንግስት የሎጂስቲክና የትራንስፖርት ዘርፉ ሙሉ በሙሉ ለውጭ ኢንቨስተሮች ክፍት ማድረጉን ተከትሎ በዓለም አቀፍ ደረጃ ያሉ ግዙፍ የሎጂስቲክ ኩባንያዎች በአንድ ጀንበር ወደ ሀገሪቱ ይጎርፋሉ ብሎ መጠበቅ የተሳሳተ ስሌት መሆኑን የኢትዮጵያ ትራንዚትና መርከብ ወኪሎች ማህበር ፕሬዝዳንት ዶክተር ዳዊቱ ብሸት ዛሬ በአዲስ አበባ ታትሞ በወጣው ሪፖርተር እንግሊዝኛ ጋዜጣ ባደረጉት ቃለ ምልልስ ገለጹ። ሀገሪቱ በዓመት የምታስተናግደው የኮንቴነር መጠን ከ300 እስከ 350 ሺህ በዓለም አቀፍ ደረጃ እጅግ አነስተኛ በመሆኑ ግዙፍ የዓለም አቀፍ ኩባንያዎች ሀገሪቱን ከሩቅ ከመታዘብ ባለፈ አሁኑኑ ገብተው የመንቀሳቀስ ፍላጎታቸው አነስተኛ መሆኑንና መካከለኛ አቅም ያላቸው ኩባንያዎች ብቻ ሊመጡ እንደሚችሉም ጠቁመዋል። የውጭ ኩባንያዎች መግባት የሀገር ውስጥ ትራንዚተሮች በዲጂታል ቴክኖሎጂና በእውቀት ራሳቸውን ካላሳደጉ ከገበያ ውጭ እንዲወጡ የሚያስገድዳቸው ቢሆንም የሀገሪቱ የሎጂስቲክ ዘርፍ አሁንም በፋይናንስ በቴክኖሎጂና በመሰረተ ልማት እጥረት ታንቆ ይገኛል። ይበልጥ አሳሳቢ ጉዳዩ ደግሞ የኢትዮጵያ መንግስት ለሀገር ውስጥ ባለሀብቶች የባለ ብዙ ወገን ትራንስፖርት ወይም ፍቃድ ቢሰጥም ከጅቡቲ መንግስት ጋር ባለው ያልተፈቱ የሁለትዮሽ የስምምነትና የጉምሩክ ውዝግቦች ምክንያት የግል ኩባንያዎቹ እስካሁን ወደ ስራ መግባት አለመቻላቸው ነው። ይህም ሀገሪቱ በጅቡቲ ላይ ያላትን የ98 በመቶ ወሳኝ ጥገኝነትን እንዳስቀጠለው ይገኛል። በሌላ በኩል እንደ በርበራ ያሉ አማራጭ ወደብ ኮሪደሮች አሁንም በፖለቲካዊና በመንግስታት ደረጃ ባሉ ያልተፈቱ ጉዳዮች መዘግየም ምክንያት በሙሉ አቅማቸው ጥቅም ላይ አልዋሉም። በጥቅሉ ሲገመገም መንግስት ዘርፉን ለውጭ ኩባንያዎች ክፍት ማድረጉን ለሎጂስቲክ ሽግግር እድል የሚከፍቱ ቢሆንም የሀገር ውስጥ መዋቅራቸው የመሰረተ ልማት ክፍተቶችን፣ የፋይናንስ አቅርቦትና የሁለትዮሽ ወደብ ውዝግቦችን በቅድመ ሁኔታ ሳይፈቱ ዘርፉን መክፈት የሀገር ውስጥ ኩባንያዎችን ለኪሳራ ከመዳረግ ባለፈ የታሰበውን የውጭ ኢንቨስትመንት ፍሰት በፍጥነት የሚያመጣ አይሆንም። በአሜሪካ ዋሽንግተን ዱለስ ዓለም አቀፍ ኤርፖርት የጉምሩክና የድንበር ጥበቃ ባለስልጣን ከኢትዮጵያ በቅመም ስም ተመዝግበው የተላኩ 139 ፓውንድ ወይም በግምት 63 ኪሎ ግራም የሚመዝን ጫት በቁጥጥር ስር መዋላቸውን አስታወቁም። እንደ ኤኦኤል ዘገባ እቃው የኤርፖርቱን የቁጥጥር አባላት ባደረገው ፍተሻ የተያዘ ሲሆን የህግ ማስከበር ፍተሻዎችን ለማስቀረት ሲባል የኢትዮጵያ የቅመም ምርቶች በሚል ሐሰተኛ መስመር ተፈትሾ የተላከ እንደነበረም ታውቋል። በአሜሪካ የፌዴራል ህግ መሰረት ጫት በደረጃ 1 ቁጥር የሚደረግበት እጽ ሆኖ የተፈረጀ በመሆኑ ወደ ሀገሪቱ በህገወጥ መንገድ እንዳይገባ ጥብቅ ቁጥጥር ይደረግበታል። የአሜሪካ የጉምሩክና ድንበር ጥበቃ ባለስልጣናትም ህገወጥ እቃዎችንና ቁጥጥር የሚደረግባቸውን እጾችን በሐሰተኛ መገለጫዎች ወደ ሀገር ለማስገባት የሚደረጉ ጥረቶችን ለመግታት የቁጥጥር ስራውን እንዳጠናከረ እንደሚቀጥልም ገልጸዋል። ዶክተር ደብረጽዮን ገብረ ሚካኤል ወደ ኤርትራ በማቅናት ከኢሳያስ አፈወርቂ ጋር ተገናኝተው ስለ ጦርነት መክረዋል ሲሉ አቶ ጌታቸው ረዳ ተናገሩ። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በህወሓት አመራሮችና በተለይም በሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል ላይ በርካታ ከባድ ወንጀላዎችን በማቅረብ ቡድኑ ትግራይን ወደ አዲስ ጦርነት ለመመለስ እየተዘጋጀ መሆኑን ተናግረዋል። አቶ ጌታቸው ረዳ እንደገለጹት የህወሓት አመራር ከውጭ ኃይሎች ጋር በመቀናጀት ወታደራዊ ትብብርን ለመፍጠር እየሰራ ሲሆን በተለይም ዶክተር ደብረጽዮን ገብረ ሚካኤል ወደ ኤርትራ በማቅናት ከፕሬዝዳንት ኢሳያስ አፈወርቂ ጋር ተገናኝተው ለጦርነት ድጋፍ የጦርነት ቁሳቁሶች
የጦርነት ቁሳቁሶችና ጥይትን መጠየቃቸውን በመግለጽ ወንጅለዋል። በተጨማሪም የህወሓት አመራር የትግራይ ወጣቶችን ለአዲስ ጦርነት በማሰባሰብና በመመልመል ወደ ግንባር ለመላክ እየተዘጋጁ መሆኑን ከሌሎች ታጣቂ ቡድኖች ጋርም ለጋራ እንቅስቃሴ ስምምነት ለመፍጠር ድርድር እያካሄደ ነው ሲሉም ክስ አቅርበዋል። አቶ ጌታቸው ረዳ በመቀጠልም ተፈናቃዮችን እንመልሳለን የሚለው አጀንዳ ለህዝብ የሚቀርበው መሸፈኛ ብቻ እንጂ ዋነኛ ዓላማው ስልጣንን በኃይል መመለስ መሆኑን ገለጹ። ሰሞኑን አመራሮቹ ይህንን ስርዓት ለአንዴና ለመጨረሻ ጊዜ ለማስወገድ የቅርብ ወዳጆች አሉን በማለት መናገራቸውን 4 ኪሎ እንገባለን የሚል የንግግር ይዘት መናገራቸውን ለስልጣን ያላቸውን ፍላጎት እንደሚያሳየም ተናግረዋል። አቶ ጌታቸው ረዳ በ2014 ዓ.ም በተደረገው የጦር ኮማንድ ፖስት ስብሰባ ላይ የተሳተፉ መሆናቸውን በመግለጽ በወቅቱ የነበረው የጥይት እጥረትና የውጊያ እቅድ ላይ የተሰጡ ውሳኔዎች ከወታደራዊ እውነታ የራቁና በተሳሳተ ግምት ላይ የተመሰረቱ እንደነበሩም ገልጸዋል። በተጨማሪም የህወሓት አመራር ህዝቡን በሐሰተኛ ፕሮፓጋንዳ እያሳሳተና ትግራይ ወደ አዲስ ሰብአዊ ፖለቲካዊና ደህንነታዊ ቀውስ ሊያስገባ በሚችል እንቅስቃሴ ውስጥ በመሆኑ ወንጅለዋል። በተጨማሪ መረጃም በፌዴራል መንግስቱ የተቋቋመውን ጊዜ አስተዳደር አፍርሶ ስልጣንን ያዘው የህወሓት ቡድን በዛሬው ዕለት ዶክተር ደብረጽዮን ገብረ ሚካኤል ምክር ቤቱን ሰብስበው አወያይተዋል። በዚህም የፌዴራል መንግስቱ የትግራይ ህዝብን ለማጥፋት ኢኮኖሚያዊ፣ ፖለቲካዊ፣ ወታደራዊ ዝግጅቶችን በማጠናቀቅ የትግራይ ህዝብን ዳግም ለወረራ እየሰራ ይገኛል። የትግራይ ህዝብ አሁንም ከተደቀነበት የህልውና አደጋ ለመታደግና ያሉትን መሰረታዊና ወሳኝ የህዝብ ጥያቄዎችን በመመለስ የትግራይ ህዝብ ህልውናን ለማረጋገጥ ለነገ የማይባል ስራ መሆኑን ተገንዝቦ እነዚህ የህዝብ ጥያቄዎችን ለመመለስ መንግስት በቁርጠኝነት ለመስራት እቅድ መያዙን ዶክተር ደብረጽዮን ገብረ ሚካኤል ለምክር ቤቱ አባል ተናገሩ። አሁን ላይ ያጋጠመንን የህልውና አደጋ በመመከት ራስን በራስ የማስተዳደር መብትን በማረጋገጥ በኢኮኖሚ ራሷን የቻለች ትግራይን በመፍጠር የትግራይ መልሶ ግንባታ እንዲፋጠን በትኩረት እንደሚሰራ ለምክር ቤቱ ዶክተር ደብረጽዮን ገብረ ሚካኤል መልእክታቸውን አስተላልፈዋል። የኢትዮጵያ መከላከያ ሰራዊት በኢትዮጵያ ወታደራዊ አካዳሚ ያሰለጠናቸውን 71ኛ መተማ ኮርስ እጩ መኮንኖችን ማስመረቁን በዛሬው ዕለት በይፋ አስታወቀ። ተመራቂ መኮንኖቹ በዚህ ወቅትም በስልጠናው ያገኙትን ንድፈ ሀሳብ ከተግባር ያጣመረ እውቀትና ክህሎትን በመጠቀም የሀገራቸውን ሰላምና ደህንነትን ለማስጠበቅ ዝግጁ መሆናቸውን ተናገሩ። ከተመራቂ መኮንኖች መካከል የዋንጫ ተሸላሚ ምክትል 100 አለቃ ዳዊት አዱኛ እንደገለጹት 3 ዓመታትን በፈጀ ወታደራዊ ስልጠና ሀገራቸውን በብቃት ማገልገል የሚያስችል እውቀት ቀስመዋል። ከስልጠናው ባገኙት እውቀትና ክህሎት መሰረት ኢትዮጵያን ለማገልገል የሚሰጣቸው ማንኛውም ግዳጅ በብቃት ለመወጣት ዝግጁ መሆናቸውንም ተናግረዋል። ሌላኛው ሜዳሊያ ተሸላሚ ምክትል 100 አለቃ ጌትነት አለፈ በበኩላቸው በስልጠናው ኢትዮጵያ ሀገሬን በብቃት የማገለግልበትን ወታደራዊ እውቀት አግኝቻለሁ ሲሉም ተናገሩ። በስልጠና ያገኙትን የእውቀት የአስተሳሰብና የክህሎት ብቃትን ለሀገራቸው መልሰው ለመስጠት መዘጋጀታቸውን እነዚህ ከፍተኛ የጦር መኮንኖች ተናገሩ። ኢትዮጵያ በእድገትና ብልጽግና ጎዳና ላይ በመሆኗ የሀገሪቱን ልማት ለማደናቀፍ የሚሹ የጥፋት ኃይሎች ተልዕኮን ለማምከን ቁርጠኛ መሆናቸውንም ገልጸዋል። በቆይታቸው የኢትዮጵያ ሉዓላዊ ክብር ማስጠበቅ የሚያስችል ወታደራዊ እውቀት መቅሰማቸውን ያነሱት ደግሞ ምክትል 100 አለቃ ኦብሳ ሰይፉ ናቸው። የሀገራቸውን ዳር ድንበር ለማስጠበቅ ማንኛውም መስዋዕትነትን ለመክፈል ዝግጁ መሆናቸውን ተመራቂ መኮንኖች መናገራቸውም ተዘግቧል። በምረቃ ስነ ስርዓቱን የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ጄኔራል ይመር መኮንን፣ የኢትዮጵያ ወታደራዊ አካዳሚ አዛዥ ብርጋዴር ጄኔራል ጌታቸው ሀብታሙ፣ ጄኔራል መኮንንና የሀገሪቱ ወታደራዊ አታሾችና ከፍተኛ የጦር ጄኔራሎች በተገኙበት ምረቃውም ተካሂዷል።